የሁለት ደስ ብሎኛል። አዲስ ነኝ። የካምፓኒ ጎልድ ላይን አካፋይ የካምፓኒ ቪላ አዋርድ የካምፓኒ 5 ጊዜ አዋርድ እዚህ ቦታ ላይ እንድንገኝ ያደረጉን የመጀመሪያ ፈጣሪያችንን እናመሰግናለን። ስንፈልገው የነበረ ማርኬት ማለት ፈጣሪያችንን እናመሰግናለን። ሚስተር ቪርጂኒያን ቪዥነሪ ሰው አንድ ትልቅ ህልም ያለው ሰው ራዕይ ያለው ሰው ሲፈጠር አይገርምም? ለብዙ ሰዎች ሞራል መሆን መነሳሳት ህልማቸውን እንዲያዩ ምክንያት መሆን ይችላል። እና ይህን ሰው እባካችሁ ባለራዕይ ሰው የአውሮፓ ማኔጅመንት ዱባይ ማኔጅመንት ሁሉንም ኮንግራቹሌሽን እንኳን ደህና መጣችሁ። እኛ እንዲሁ ስንፈጠር ለማሸነፍ መጥተናል። ምናልባት በየቦታው ብዙ ቦታዎች ላይ ከኢትዮጵያ ነው ከኤርትራ ነው ሲባል ሰዎች ስደተኛ አድርገው ሊያስቡ ይችላሉ አይደል? ይሄ በፍጹም ታሪካችን አለ። ታሪክ የሚቀይር ጀነሬሽን በእኛ ይነሳል። አዲስ ትውልድ በእኛ ይነሳል። ዱባይ ምናልባት የሆነ ዓመት ላይ ባዶ ነበረች፣ ሜዳ ነበረች፣ አፈር ነበረች። ይታያል ዛሬ ድረስ አፈር ማለት ይችን ታሪክ 30 ዓመት ውስጥ ግን ታሪክ ቀይሯል። የሆነ ጀነሬሽን መጣና በዓለም ትልቅ ሀገር ማድረግ ይችላል። ስለዚህ የኛ ህዝብ ዛሬ ተነስተን የዛሬ 30 ዓመት ተአምር ተፈጥሯል እንደምትጠል ግን እኛ ምን ያህል ዝግጁ ነን ማለት ነው። ስለዚህ ተአምር መስራት ይቻላል፣ ታሪክ መስራት ይቻላል። አቅማችን ትልቅ ነው፣ ፖቴንሻላችን ትልቅ ነው። እዚህ ማርኬት ላይ እኔ የታየኝን ያክል ምን ያክሎቻችን በደንብ ታይቶናል። እኔ በደንብ ታይቶኛል ተአምር ሲፈጠር። ዱባይን በደንብ ስናንቀጠቅጥ ተአምር ታይቶኛል። አውሮፓ ላይ ስናንቀጠቅጥ ተአምር ታይቶኛል። አሜሪካና አውሮፓ ያለው ማህበረሰብ፣ ካናዳ ያለው ማህበረሰብ በሙሉ ሲነሳ ተአምር ይታያል። ህዝባችን በሚገርም ሁኔታ ራሳችንን መቀየር ከቻለ ሀገሪቷ ተቀየረች ማለት። ስለዚህ ተአምር የሚቀየር ትውልድ ለመሆን እኔ ራሴን ዝግጁ አድርጌያለሁ። እኔ አንድ ድሃ ኢትዮጵያዊ በፍጹም አይደለሁም። በፍጹም ራሴን ቀንሻለሁ ከዛ ላይ ማለት ነው። በጣም ብዙዎች ራሳቸውን ከዛ ላይ መቀነስ እንዲችሉና ተአምረኛው ኢትዮጵያዊ ተአምረኛው ኤርትራዊ መፈጠር እንዲችል ዛሬ ትርሳይ መጥቼ ይስራል ዋጋ ከፍላለሁ። እኛን ሲያስቡን ኢንቨስተሩ ኢትዮጵያዊና ኤርትራዊ የሚባል ማንነት እንዲገነባ ነው። ስለዚህ በደንብ እንሰራለን፣ በደንብ እንበረታለን። ተአምር ይሰራል። አንድም አካል የኛን ያህል አይሰራውም። አንድም አካል የኛን ያክል በሚገርም ሁኔታ አይገነባውም። እና የሚገነባ ማርኬት አገርን የሚያነሳው ማርኬትን የሚያነሳው ይሄ ካምፓኒ በጣም የሚገርም ፕሮዳክት ይዟል። ሊደሮች ከሌሎች ፊልም ነው አለ እኛ መኖራችን እንኳን ይሄን የመሰለ ሃይ ኳሊቲ ፕሮዳክት ሰጥቶን አይደለም። እኔ ዝም ብሎ ጨርቅ ብትሰጡኝ ጨርቁን መሸጥ ይችላል። ጨርቁን መስራት እንችላለን። ሳር አንስተን መሸጥ የሚችል አቅም አለ። በጣም ትልቅ አቅም አለን። እና የሆነ ትልቅ ነገር ታየኝ ነው። እዛ ቦታ ላይ እንደምንደርስ በትክክል አምነነዋል። ውስጤ ላይ ያለው አቅም ውስጤ ላይ ያለውን ነገር ሳስበው እጅግ ይለኛል። የሆነ ቁጭት አለ፣ የሆነ እልህ አለ። እንደ ሀገር እልህ ይዘኛል፣ እንደ ሀበሻ እልህ ይዘኛል፣ እንደ አፍሪካ እልህ ይዘኛል። የሆነ ታሪክ እንዲቀየር